አስደንጋጩና አነጋጋሪው የሆነው የዲኤንኤ ውጤት ወጥቷል ማለት ነው። እሱም ደግሞ በጣም በሚገርም ሁኔታ ባዩሽ እያስመሰለች ሜላት ያየችው ውጤት እንግዲህ በጣም የሚገርም ነገር ነው። የዲኤንኤ ውጤት ከተካሄደ በኋላ ባዩሽ ከዶክተሩ ጋር ተነጋግራ ያደረገችው ከባድ ነገር እጅግ በጣም ይገርማል ማለት ነው። ወይዘሮ ሜላት ደግሞ የዲኤንኤውን ውጤት ዶክተሩ ሲሰጣት በአይኗ እያየች ፍጥጥ ብላ ነው የቀረችው ማለት ነው። የሀና አባት ሆስፒታል ሊወጡ አንድ ሁለት እያሉ ባለ ሰዓት አሴር ዛሬ የሀና ቤተሰቦቿን የምታውቅበት የዲኤንኤ የምርመራ ቀን ነው ብሎ ሲላቸው የሀና አባትም ደግሞ እዛ ምርመራ ክፍሉ ሲገቡ ወይዘሮ ባዩሽ ያደረገችው ነገርና ወይዘሮ ሜላት ውጤቱን ይዛ ደንግጣ እሳቸውም በጣም ተገርመው ተክዘዋል ማለት ነው። ሀና ደግሞ ያየችውን ነገር እውነት ለመናገር በጣም ነው ማመን ያቃታት። የሀና አባት ደግሞ ልጃችን ሀና ናት የምትሆነው ብሎ አምኖ ተኩራርቶ ነበርና መልካም እድል እያለ ልኳት፣ ወይዘሮ ባዩሽ ግን ያደረገችው ነገር እጅግ በጣም ልብ ሰባሪና አሳዛኝ ነገርና አስደንጋጭ ነገር ተከስቷል ማለት ነው። የዲኤንኤውን ውጤት ከታየ በኋላ አሁንም ዳግም ሁለተኛ ቸክ እንደሚደረግና በቀጣይ ፓርት ላይ ቀጠሮ እንደተሰጠ ነው ከዶክተሩ የሰማ ነው ማለት ነው። ውድ ቻናሌ ቤተሰቦች ሀና ሁል ጊዜ ይቅርታን እየጠየቀች የምትጓዝ ሴት ናት። ወይዘሮ ሜላትንም ምርመራ ክፍሉ ልታደርግ ስትል እትዬ እኔ ቤት እንዳልኩት ደስ የማይለወትና ሰላም የማይሰጠውት ከሆነ ምርመራው ቢቀር እኔ በጣም ደስ ይለኛል። አንቺ በጣም ጥሩ ሰውና መልካም ሰው ነሽ፣ እንደ በፊታቸው ኑራችንን መቀጠል እንችላለን ብላ ፈርታ ነበርና ፍርሃቷም ደግሞ እጅግ በጣም በሚገርም ሁኔታ የባዩሽ ቅንብር ሁሉንም ነገር ገደል እንዳስገባው ታይቷል ማለት ነው። ባዩሽ እንግዲህ እያስመሰለች ከእርግብ ጋር ወይዘሮ ሜላትን ለመብላትና ገንዘቧን ሙጥጥ አድርጋ ለመጠቀም የመጣችበት ትልቅ ተንኮል ነው። ወይዘሮ ሜላት ግን በቃ ሰው የሚላትን አትሰማም። አሁን በቃ የመጨረሻና የመጨረሻ ልጄ እርግብ ናት ብላ ተቀብላለች ማለት ነው። ምርመራውም እንዲደረግ የገፋፋው ምናሴ እና የምናሴ አባት የግድ የዲኤንኤው ምርመራ መጠናቀቅና መደረግ ያለበት ነገር ነው ብሎ ፋይሉን ስለዘጋ ሜላት ደግሞ ምንም ደስተኛ አይደለችም። በኋላ ላይ ግን ወይዘሮ ባዩሽ ፈርታለች ማለት ነው። ሜላት ማለት እጅግ በጣም ከባድና በልጆቿ የማትደራደር ቤተሰቧን አሳልፋ ለማንም የማትሰጥ እጅግ በጣም ጠንካራ እና ልጆቿና ቤተሰቦቿን ወዳድ እንደሆነች ወይዘሮ ባዩሽ ተናግራለች። እርግብ በባዩሽ ኃይል እንጂ ያለችው እጅግ በጣም ፈርታለች። እውነታው መቼም ይሁን መቼም የቀጣይ ፓርት የዲኤንኤ ምርመራው ላይ ታውቆ እንግዲህ ውጤቱ ሲመጣ የእርግብ መጨረሻ ምን እንደሆነ በጣም ነው የቸኮልኩት ማለት ነው። እርግብ አሁን ላይ ሀናን እያሰቃየቻትና ሀና በምትገባበት በምትወጣበት ቦታ ላይ እየተከታተለቻት ትገኛለች። ወይዘሮ ባዩሽ ደግሞ የመጨረሻ ንግግር ለእርግብ ነግራታለች። አልጋው ተመችቶኛል ብለሽ ተደላለሽ ልትተኝ ሳይሆን የመጣሽበትን አላማና ቅድ ማሳካት መቻል አለብሽ እርግብ እንድትነቂ ይፈልጋለሁ። እኔ እኮ ሀናን እንድታሰቃያት ሳይሆን የሰጠሁሽን ስራ በአግባቡ ሰርተሽ እንድትወጭ ነው ብላ ትዕዛዝ አስተላልፋለች። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ እንደቀጠለ ይገኛል። የኖላዊ ድራማ ትንሹንም ትልቁንም አጓጊና አስተማሪ ተወዳጅና ሁል ጊዜ ተለቆልን ብናየው በጉጉት ሳንሰለች የሚታይ ትልቅ ትምህርት የሚሰጥበት ድራማ ነው። ሁላችሁም እንግዲህ እኔንም ላይክ ሰብስክራይብ እያደረጋችሁ በመልካምነትና በቅንነት የኖላዊንም ድራማ እንድትከታተሉትና እንድትማሩት ደግሞም ገብሻዬ ነው።
እና ሀና ደግሞ የዲኤንኤ ምርመራ ከእርግብ ጋር ተደርጓል ማለት ነው። ውጤቱ በሚገርም ሁኔታና እጅግ በጣም በሚያስደነግጥና መርዶ በሉት ትልቅ ዱብዳ ነው። እውነት ለመናገር ሀና የዲኤንኤ ምርመራ ተደርጎ በእርግጥ ቤተሰቦቿን ብታገኝ እጅግ በጣም ደስ ይላታል። ግን አባቷን ሆስፒታል ጠይቃ ስትመለስ ከአሴር ጋር እያወራች ነበርና አሴር ይህ ሚስጥር ልንገርህ፣ ለማንም እንዳትናገር። እኔ እኮ ቤተሰቦችን አገኘኋቸው። የኔን ታሪክ የያዘች ልጅ እነሱ ቤት ሰተት ብላ መታለች። የኔን ታሪክ የያዘችው ደግሞ አባዬ ይዞት የነበረው መስቀልና ፎቶ ነበር። እሱን ደግሞ እንዴት ለምን መጣች የሚለው ጥያቄ ሆኖብኛል። እና እኔ ቤተሰቦቼ እንደሆኑ 100% አምኛለሁኝ። እነሱ ግን ለጠቅላላ ማወቅ ከፈለግን ዲኤንኤ ማድረግ እንፈልጋለን ብለው ወስነዋል። እና ምርመራው ነገ ነው እያለች ስትለው አሴር ደግሞ በጣም ተደነቀ። ሀና የደነገጠችበትን ነገር ለአሴር ስትነግረው አሴር እኔ አባዬን ምንም ይሁን ምንም በማንም ቦታ ልቀይረውና በማንም ቦታ ልለውጠው አልችልም። ግን እሳ የሚገርም ነገር አሴር እኔ ቤተሰቦቼ እነሱ ከሆኑ ከነሱ ጋር ልኖር ነው ወይስ ከአባቴ የሚለው ነገር በጣም አሳስቦኛል አለችው። አሴር ደግሞ ሀና አትጨናነቂ፣ ያለው ነገር ይስተካከልና እርግጠኛ ያንቺ ቤተሰቦች ከሆኑ በኋላ ደግሞ የሚሆነውን ነገር እንመካከርበታለን ብሎ ተስፋ ሰጣት። ሀና የምርመራው ሰዓት እየደረሰ ባለ ሰዓት ሆስፒታል ሆነው አባቷ እዛው የሚታከምበት ቦታ ነበር እና የደም ወይንም የዲኤንኤ ምርመራ የሚያደርጉት አባቷ ጋር ሄደችና አባዬ እኔ በጣም ጨንቆኛል። በጣም በቃ የሚያስፈራና የሚያጨናንቅ ነገር በህይወቴ እያየሁኝ ይመስለኛል። እባክህ ጸልይልኝ ብላ አባቷ ጉልበት ላይ ወደቀች። አባቷም ደግሞ ወይኔ ልጄ ምን ሆነሽ ነው? ምን ተፈጥሮ ነው? እንደዚህ በቃ ጨንቆኛል፣ ተረብሻለሁ እያልሽ እና ታዲያ የሆንሽው ምንድነው ሀንዬ? ብለው እቅፍ አደረጓት። ሀና እንደተለመደው የሆነችውንና የተፈጠረውን ነገር ለአባቷ መናገር አልፈለገችም። አባቷ ደግሞ ከተኙበት ተነሱና አሀ በቃ ልጄ እዚህ ሆስፒታል መቆየት የለብንም፣ መውጣት አለብን። እኔ ሐኪም ቤት ተኝቼ አንቺ የምትከፍለው ገንዘብ አተሽ ነው ብለው ተጨነቁ ማለት ነው። አይደለም አባዬ ብቻ ጸልይልኝ ብላ አሁንም አባቷን እቅፍ አደረገችው። ሀና ከምናሴ ጋር ሐኪም ቤት ምርመራው ውስጥ ላይ እያወራች ባለ ሰዓት ይች እኮ ናት የህይወት ታሪኬን የወሰደችው፣ ይች እኮ ናት ፎቶዬንና መስቀሌን ይዛ ከኔ ጋር የደም ምርመራ የምትሰጠው ብላ ስትነግረው ምናሴም ደግሞ አሴር እጀ ልውጋት እንዴ ምን ትመስላለች አንቺ እያለ አላት። ሀናም ደግሞ ተቆጣኝ። ናሴር አንተ እኮ አታደርገውም አይባልም እንዴ፣ ሌላ ችግር ልታመጣብኝ ነው እንዴ? ቤተሰቦቿ ሲገሉኝ የለ እንዴ ብላ እሱን አስቆመችው። እሷ መጣችና ወይ በቃ ባልሽ ነው ፎንቃሽ፣ ፍቅረኛሽ ያምራል፣ ግን የሆነ አመዳም ነገር ነው ብላ አለቻት። ሀና ደግሞ ይሄንንም ልትወስጅብኝ ነው እንዴ? አንቺ ከመውሰድ ውጭ የምታውቂው ነገር የለም ብላ አለቻት። አይ ለእኔ ይሄ የሚመጥን ሰው አይደለም፣ የሆነ አመዳም ነገር ነው፣ በዛ ብሽ አይደለም አለቻት። ሀንዬ ማለት ነው እንግዲህ። ሀና እንደተለመደው ደግሞ ወደ እነ ወይዘሮ ሜላት ቤት ለስራ ሄዳ ገና ከመግባቷ ወይዘሮ ሜላት ደግሞ ወደ ውጭ ልትወጣ ነበርና እና ገና መንጣትሽ ነው እንዴ? እስካሁን አርፍደሽ ስራ መስራትሽን ረስተሽው ነው እንዴ? አይደለም እትዬ፣ መቼም ተኝታችሁ ታረፍዳላችሁ ብዬ የምሰራው ስለሌለ ከአባቴ ጋር ሆስፒታል ነበርኩኝ። እኔ ምን አገባኝ? ስራሽን በሰዓቱ ገብተሽ ስራሽን በሰዓቱ እንድትጨርሽ ፈልጋለሁ። ልጄ ደግሞ የምትፈልገውን ቁርስ ታውቂያለሽ አይደል? አለቻት። ለሰላምዬ ነው እንዴ? ለእሷ ያሳስበውት እያለች ስትል ማን አለች ስለ ሰላም? ለእርግብ ነው ያልኩሽ። እሺ እትዬ ብላ አለቻት። በድጋሚ ሀና ደግሞ እትዬ ይሄ ምርመራ ነገር ለእርስዎ ሰላም የማይሰጥ ከሆነ ምርመራው ይቅር ብላ አለች። አይ ምርመራው መደረግማ አለበት። ምን ነው ለዘረፋ አልተመቸሽም እንዴ የመጣሽበት? ሲታወቅብሽ መፍራትሽ ነው እንዴ ብላ አለቻት። በጣም ደነገጠችና ሀና ወደ ኪችን ቦታ ሄደች። ወይዘሮ ሜላት ግን ልትረጋጊና መጨረሻውን ለማየት ትዕግስት ያስፈልግሻል ማለት ነው። ሰላም ደግሞ ሀንዬ ምግብ እየሰራች ነበርና
ወደ ክችን ቦታ ገብታ ሀንዬ እንዴት ነሽ? አባትሽ ተሻላቸው ወይ? ሳላያቸው ዛሬ ግን ከምርመራ ሰዓታችሁ በኋላ አባትሽን ሂጄ ጠይቃቸዋለሁ ብላ አለች። ሀንዬ ደግሞ እንዴ ሰላምዬ ይመሽብሻል፣ እኔ በዛው ምርመራውን ተጨረስኩ በኋላ ወደ አባዬ ሂጄ አድራለሁኝ፣ እራት በጊዜ ሰርቼ ሄዳለሁ እያለች አለቻት። ችግር የለውም ብላ አለች። ሰላምም ሄዳ የሀናን አባት ጤንነታቸውን ጠይቃ እንድትሻላቸው አረጋገጠች ማለት ነው። እጅግ በጣም ደስ ይላል። እንግዲህ በስተመጨረሻም ደግሞ ወደ ሆስፒታሉ ተሄዱ በኋላ ከመሄዳቸው በፊት ወይዘሮ ሜላት እርግብን ወደ ቤተ ክርስቲያን እንሄድ ብላ ደውላላት ነበር። በመጀመሪያ ወይዘሮ ሜላት ዛሬ ልጆቹ የዲኤንኤ ምርመራ ስላለ እንድትመጭ ብላ ስለቀጠረች ሰተት ብላ ስትመጣ የነ ምናሴ አባት በሩን ሲከፍትላት ደነገጠች። ሰላም አለችውና እየበረረች ወደ ቤቷ ተመለሰች። የሜላት ባለቤት ወይንም የሰላምና የምላሴ አባት እጅግ በጣም ነገሮችን በጥንቃቄ ነው የሚያደርገውና እሷም ደግሞ ኃይለኛና ከባድ ሰው መሆኑን ስታቅ ተመልሳ ወደ ቤቷ ሳትሄድ መንገድ ላይ ሆና ለእርግብ ደውላ፣ እርግብ ደግሞ ወደ ሽንት ቤት ገብታ ከባዩሽ ጋር ነይ ቶሎ ዛሬ ላገኝሽ እፈልጋለሁ፣ እቤት እኮ ስመጣ አባትሽ መጥቶ በር ሲከፍትልኝ ተመለስኩ አለቻት። እንዴ አባቴ ማን ነው? ምንድን ነው እያለች ግራ ተጋባች። እርግብ የመጣችበትን አላማና እቅድ ረስተዋለች ማለት ነው። እንዴት እንዳሳቀችኝ። ከዛ በየትኛውም ቦታ ይሁን አባትሽ በቃ አንድና አንድ የነሰላም አባት ነው ብላ ወሰነችባት ማለት ነው። ከዛ እንዴ ማየ እንዴት አክስቴ እንዴት ሊሆን ይችላል? እኔ በጣም እየፈራሁ ነው። እንደገና ደግሞ በጧት ነው የደወልሽው። እኔ በጧት እኮ መንጣት ስለማልፈልግ ነው። እርግብ እንግዲህ ነቃ ማለት አለብሽ። ሀናን ልታሳድጅ ሳይሆን እዛ ቤት የገባሽው የዲኤንኤ ውጤት እስከሚረጋገጥ ድረስ አንቺ ትዕግስተኛና ጨዋልሽ መሆን አለብሽ። ስሚ ሜላት ማለት ምላሴ እያንዳንዱ የሚናገረውን ነገር ትቀበለዋለች። እንደ ባልና እንደ አባት ነው የምታየው። እማዬ ይሄንን አድርጊ እና በቀጣይ ፓርት እንግዲህ ሀንዬ የወይዘሮ ሜላት ልጅ ሁና የሀናና የሰላምና የምላሴ እህት ሁና የምናይበት ይሆናል ማለት ነው። ወይዘሮ ባዩሽና እርግብ ደግሞ እያንዳንዱ ውርደታቸው ወጥቶ የእጃቸውን ማግኘት መቻል አለባቸው ማለት ነው። ሀንዬ ደግሞ ምንም ይሁን ምንም አባቷን ፈጽሞ ቤተሰቦቿንም ብታገኝ አባቷን የምትተው ሰው አይደለችም። ዋጋና መስዋዕትነት ከፍሎላታል ማለት ነው። እንግዲህ ወይዘሮ ባዩሽ ላደረገችው ነገር ሜላት እውነቱን ያወቀች ጊዜ ባዩሽን አግታ እንደምታሰቃያት ግልጽ ነው ማለት ነው። ውድ የቻናሌ ቤተሰቦች እናንተም በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።